አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ውድ የራህማ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ውድ ሀገሬ ልጆች በውጭም በሀገር ውስጥም ያላችሁ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። የማይሰማ ጉዳይ የለም፣ የማይመጣ ጉዳይ የለም። አንዳንድ ጊዜ መቼም ያው በጣም የሚገርም ነገር ነው። እና እንግዲህ ውድ ቤተሰቦች ዛሬ ይዤላችሁ የመጣሁት በጣም አንዳንዴም ያሳዝናል፣ በጣም ያሳዝናል፣ በጣም ልብ ይሰብራል ማለት ነው። እውነት እኔ እንጃ ብቻ እንግዲህ ሰው ሆነን ሰውና እንስሳ የሚለያየው በአስተሳሰቡ፣ በኑሮ ዘይቤው በቃ ሰው እንግዲህ ሁለት እግር በመኖሩ ነው ነበር ማለት ነው። ግን ከእንስሳ ደግሞ የበለጠ ሰው እንደ ከእንስሳም የማያስብ ሰው አለ ማለት ነው። እንግዲህ ማህደር ሜዳ ላይ የተለቀቀውን ካያችሁት በጣም የሚያሳዝን ለገንዘብ ብለው ማለት ነው፣ ለገንዘብ ብላ 13 ዓመት ሙሉ ሀማም የታሰረው ልጅ ማለት ነው። በጣም ነው የሚያሳዝን። በነገራችን ላይ አንዳንድ ጥሩ ሰዎች አሉ፣ ክፉም ሰው እንዳለ አንዳንድ ደግሞ ጥሩ ሰዎች አሉና እንግዲህ ይሄ ልጅ ተጠቁሜ ነው እንደዚህ ታስሯል ምናምን የሚባለውን ወሬ ሰምቼ ነው ብሏል። እና እኔ እንጃ፣ እኔ በጣም ነው ያሳዘነኝ ከምር። አረግኛ ክፋት ስለምንድን ነው ግን? የሰው ልጅ እኮ ገንዘብ ሲቀር ይቀራል መቼም፣ አብሮና አይቀበርም። እርግጠኛ ነኝ እኛ ብንሞት አብሮና አይቀበርም። እንግዲህ ከጥንትም ጀምሮ ሰምታችሁም አይታችሁም አታውቁ ገንዘብ አብሮ እንደማይቀበር ማለት ነው። እና ወዴት እየሄድን እንደሆነ ልቦና ይስጠን። እውነት በጣም ነው ያዘንኩት። እንግዲህ 13 ዓመት ማለት ሀማም ውስጥ መቀመጥ እንኳን 13 ዓመት አይደለም 3 ሰዓት ሀማም ውስጥ መቀመጥ በጣም ይከብዳል። እውነት ለመናገር በጣም ከባድ ነው። እኔ ምን አይነት አንጀት፣ ምን አይነት አስተሳሰብ እንዳላችሁ፣ ምን አይነት ህሌና እንዳላት ሴትዮቱ ራሱ በጣም ግራ ገብታኛለች። እንግዲህ የእንጀራ እናት ናት እንደዚያ ያደረገችው ማለት ነው። ያው እንግዲህ ለገንዘብ ብላ ለውርሻ ብላ ነው እንደዚህ የሰራችውና በጣም ያማል ከምር። እና እንግዲህ ይሄ ወንድማችን ከቤቷ ሂዶ እንዳውም ውጣ ከቤት እያለችው እሱን እንዳውም ውጣን ያላየሁም ምንም ነገር ምናምን እያለች እንግዲህ ልታዩት ትችላላችሁ። ማህደር ሜዳ በሚባለው ነው የተለቀቀው። እኔ በጣም ነው ያሳዝነኝ። እና ልጁን ራሱ በጣም ትከራከረዋለች። አላየሁም ውጭ ሀገር ነው ያለው አላለችም ጭራሽ። ውጭ አሳድራትና ውጭ ሀገር ነው ያለው እኔ ያላየሁም፣ እኔ ምን አድርጊ ትለኛለህ ምናምን የሌለ ነገር። እንደምንም ብሎ እንግዲህ አዋርቷት በትግል ማለት ነው። በትግል እንደምንም ብሎ በትግል ሲገባ ሀማም ነው ያገኘው ልጁን ማለት ነው። ከሀማም አውጥቶት አይዞህ እንደማረጋጋትም ቢያደርገው ልብስንም አልብሰው እንትን ቢለውም መነጋገር አይችልም ልጁ። ያው እንደ ፓራላይዝድ ይንቀጠቀጣል ማለት ነው። በጣም ነው የሚንቀጠቀጠው። እና እውነት እኔ እንጃ፣ በተለይ እኔ አላቅም። ያው እንግዲህ ስትወልዱ ከአንዱ ውለዱ የሚባለው ይሄ እንዳይመጣ ነው እዚህ ጋ ማለት ነው። ልጆቻችሁን ከየቦታው አትውለዱ የሚባለው እንግዲህ ይሄንን ፊልም የያዘ ይመስለኛል። እና እንግዲህ ልጁ ወደ ማሳከብን ቦታ እወስደዋለሁ ወደ ሐኪም ቤት እያለ ነው። ማሳከሙም አንድ ትልቅ ጥሩ ነው። አንዳንድ ጊዜ የሶሻል ሚዲያ ጥሩ ነው። ጥሩ ሰዎችን ያብዛልን፣ አላህ ይጠብቅልን። የወንድማችን እኔ በጣም ነው ያሳዘነኝ። እንግዲህ ይሄ ልጅ ባይሰማ አስባችሁታል? አላህ እንግዲህ ትረፊ ያላትን ነፍስ 13 ዓመት ሀማም ተቀምጦ ማትረፍ ማለት በጣም ከባድ ነው። አላህ ደግሞ ጨርሶ ያሽረው ማለት ነው። ግን እኔ በጣም ነው ያሳዝነኝ። አፉን ላይ ይዞታል።
እየተንቀጠቀጠ ነው ራሱ ሁሉ። አይዞህ መናገር አትችልም ወይ ሲለው ራሱ ለሱ ምላሽ አይሰጥም። ሰውነቱ ብቻ ይንቀጠቀጣል ማለት ነው። ይንዘፈዘፋል፣ ይንቀጠቀጣል። እና ውድ ሀገሬ ልጆች በጣም ከባድ ነው። ከእንደዚህ አይነት ነገር አላህ ይጠብቀን፣ አላህ ይጠብቀን። ልጆቻችንንም አላህ ይጠብቅልን። የሰው ክፋት አቤት! ለገንዘብ ተብሎ እንደዛ አይደረግም በነገራችን ላይ ማለት ነው። ገንዘብ ማለት ጤዛ ነው። ጤዛ ማለት ያው ጧት ታገኛታላችሁ፣ ማታ አታገኟትም። ጤዛ ማለት ነው። እና ለኔ እንጃ እና በጣም ከባድ ነው ውዶቼ። እንደዛ አይነት ነገር በጣም ያማል። እውነት ለመናገር በጣም ነው እኔ እንትን ያለኝ ማለት ነው። በጣም ነው ልጁ የሚያሳዝነኝ፣ በጣም ነው ያሳዝነኝ። እንደዛ አይደረግም። አንቺም ደግሞ አላህ ህሌና ይስጥሽ። እንደሱ ነው ማሰቃየት። ይችን ራሱ እንደዚህ ያደረገችውን ሴትዮ እንደሱ ብትሰቃይ ጥሩ ነው። ማንኛውም ሰው ስቃይን ቢቀምስ በስራው ስቃይን መቅመስ አለበት። በነገራችን ላይ ማለት ነው። አሁን ኢትዮጵያ ውስጥ አብዛኞቹ የሰው ህይወት እያጠፉ ዝም ይባላሉ። እኩሎቹ በስር ይለቀቃሉ፣ እኩሎቹ በገንዘብ ይለቀቃሉ። እና ጥሩ አይደለም። ይሄ ደግሞ ያው ወደ ጭካኔ ከሌ ምን ሆኗል፣ እኔ ይህንን ባረግ እኔም እኮ ምንም አልሆንም፣ ልክ እንደ ከሌ ምን ሆኗል የሚባለው ነገር ነው። አሁን ሀገራችንን እያጠፋ ሀገራችንን ብልሽሽት እያደረገ ያመጣት ይሄ ነገር ነው። ሌላ ነገር አይመስለኝም። በነገራችን ላይ አሁን በሌላው ሀገር አሁን ሳዑዲ ላይ ብትመጡ ስድብ እንኳን ዋጋ አለው። ስድብ ራሱ ዋጋ አለው። ስድብ ከከሰሷቸው በስነ ስርዓት ዋጋ ያስከፍላል ማለት ነው። እኛ ሀገር ግን እንኳን ስድብ አይደለም ሰውን እየታረደ ማለት ነው። ሰው የረከሰበት አገር እና እውነት ሴትዮ እኔ እንጃ እውነት የዚህን የታዳጊ ልጅ በቃ በአይምሮውም ተጫውታለች እንዳለ በህይወቱ ላይ ነው የተጫወተችው። እንደኔ እሷም ደግሞ ታዝባ 13 ዓመት አማም መታሰር አለባት ብትሉ እኔ ይሄንን ነው የምመርጠው። እሷም መርጣ እንደዚህ ስላሰቃየችው እሷንም እንደዚሁ ማሰቃየት፣ ብድር በድር ማለት ነው። በቀል በበቀል ላይ ከምር የሰው ልጅ ጉልበት ታለው፣ እጅ ታለው፣ እግር ታለው ሰርቶ ገንዘብ ማግኘት ይችላል። እዛ እንዴት ለምንድን ነው ተልካሻ ነገር የሚታሰበው? ኧረ በጣም እኔ እንጃ ብቻ ይከብዳል። አንዳንድ ጊዜ እንደ ሰውኛ ጭንቅላታችሁ ካሰበ፣ እንደ ሰውኛ ጭንቅላታችሁ የሚሰራ ከሆነና የሚያስብ ከሆነ በጣም ይከብዳል። ለገንዘብ ተብሎ የሰው ልጅ ለሰው ልጅ ይህን ያክል ክፋት፣ በዚህ መልኩ ክፋት እንኳን አይደለም የተወለደ ስጋ ያለበት ባዳ ራሱ በጣም ያሳዝናል። ጨካኝ የሰው አውሬዎች የሰው አውሬ ናቸው። እንደዚህ የሚያደርጉ ሰዎች ህሌና የላቸውም። ሀገራችንን ሰላም ያደርግልን። ውድ ቤተሰቦች እኔ አንዳንድ ጊዜ በጣም ፈራለሁ። በነገራችን ላይ ኢትዮጵያ ሲባል አሁን ራሴ አንዳንድ ጊዜ ሀገር ይገባለሁ ምናምን እልና ደግሞ እንደዚህ የተገዳደሉ ነገር የተበቃቀሉ ነገር ምናምን እንደዚህ ሳይ በጣም ነው የምደነግጠው። እንደገና ይሆናል አይደለ አእምሮዬ እንደገና ደግሞ ያስባል ማለት ነው። ሀገራችን እኮ ያስፈራል። ሀገራችን እኮ እንደዛ አይነት ነገር እየተሰራ ነው ምናምን የሆነ ነገር ማለት ነው። እንደ ህልም ነገር ብንን የሚባል ነገር አለ አይደል? ልክ እንደዛ ማለት ነው። እኔ ብንን እላለሁኝ እና ሰው እንደው ባይጠቃቀም እንኳን ለምን ይጎዳዳል? ጥቅሙን ተውት እሺ፣ ይቅር፣ ጥቅሙ መረዳዳቱ ይቅር። ግን ይሄ በቀል፣ ተንኮል፣ የሰውን ህይወት ማዛባት፣ ሰውን በሽተኛ ማድረግ
በቃ ተንኮል። ኧረ ከምር ሀገራችንን አላህ ይቅር ይበል። ሀገራችንን ሰላም ያደርግልን፣ ህዝባችንን ሰላም ያደርግልን። እኔ ምንም የምለው ነገር የለኝም ሌላ። ያው ሴትዮዋ ግን እንደኔ እንደሱ 13 ዓመት ሀማም ብትቀመጥ በጣም ደስ ይለኛል። በቃ ልክ እንደ ልጁ 13 ዓመት ሙሉ ህይወቱን እንዳመሰቃቀለችበት እንደዚህ በሽተኛ እንዳረገችው እሷንም 13 ዓመት ሙሉ ሀማም ውስጥ ቁጭ ማለክ በቃ ይሄ ትምህርት ነው። ሌላ ሰው ራሱ አይደግመውም። ሀገራችን ላይ በቃ አሁን እከሌ ታሰረ፣ ሰው ገደለ፣ እከሌ ታሰረ፣ እኔም ብገለው እኮ ስር ነው የሚጠብቀኝ እየተባለ በቃ በተሳሳተ ሀሳብ በማይረባ ነገር ህዝባችን እንደዚህ እየተሰቃየ መሞት በጣም ያሳዝናል በእውነት። እና የዛሬው ቪዲዮ ይሄን ይመስላል። ጋይስ ላይክ ሼር አድርጉ ውድ ቤተሰቦቼ።